ከእንቅልፌ እንደተነሳው አንድ የሚያስጠላ ዜና ደርሶ የነበረ እኔ ይሄ ሁሉ ዓመት የለፋውበትን ጌመርስ ዴይን ጀሞ ያለውን ብራንች ወደ ሰሚት አካባቢ ጋር ከፍተዋል የሚባል ወሬ ሰማሁ። እዚህ ቪዲዮ ላይ ምን እናደርጋለን? በመጀመሪያ ወደ ሰሚት ፍየል ቤት እንሄድና ኮንፈረንት እናደርጋቸዋለን። ሰላም ለዚህ ቤት እንዴት ናችሁ? ሰላም ናችሁ? አቢሲኒያ ጌመር እባላለሁ። እንዴት ለጌመርስ ቤት ብላችሁ አቢሲኒያ እንዴት ትከፍታላችሁ? ሰላም ጋይሶችዬ እንዴት ናችሁልኝ? ዛሬ ከእንቅልፌ እንደተነሳው ማለት ነው፣ ያው ስቲል እንደምታዩት አልጋ ላይ ነኝ ማለት ነው። ከእንቅልፌ እንደተነሳው አንድ የሚያስጠላ ዜና ደርሶ የነበረ ማለትም እኔ ይሄ ሁሉ ዓመት የለፋውበትን ጌመርስ ዴይን ጀሞ ያለውን ብራንች ወደ ሰሚት አካባቢ ጋር ከፍተዋል የሚባል ወሬ ሰማሁ እና አሰ ፓተንት ሆልደር እና እንደ ከፋች እንደ ባለቤትም ትንሽ ይደብራል እና ዛሬ እሱን ቪዲዮ አብረን ነው የምናየው። ማለትም እዚህ ቪዲዮ ላይ ምን እናደርጋለን? በመጀመሪያ ወደ ሰሚት ፍየል ቤት እንሄድና ኮንፈረንት እናደርጋቸዋለን፣ የእኛም ቤት አስመስለው የከፈቱትን ሰዎች ማለት ነው። በሁለተኛ ደግሞ እንደዚህ አይነት ነገርም ከዚህ በኋላ እንዳይከፈት መደረግም ስለሌለበት ቢካዝ ያ ስም በህግ እንኳን ብንሄድ እነዚህ ሰዎች ይቀጣሉ በህግ ብንሄድም። ስለዚህ ሂደን ኮንፈረንት እናደርጋቸዋለን። በተለይ ጌመርስ ዴይን አቢሲኒያ ጌመር ብለው ነው የከፈቱት እና የኔን ብራንድ ነው ለመስረቅ እየሞከሩ ያሉት እና ዛሬውን ሂደን ኮንፈረንት እናደርጋቸዋለን፣ ሚሉትን እንሰማለን። በህግ መሄድ ካለብን በህግ እንሄዳለን። እዚህ ምን ታደርጉልኛላችሁ መሰላችሁ? ይህን ቪዲዮ እያያችሁ ያላችሁ ሰዎች በመጀመሪያ ይህን ቪዲዮ ላይክ ማድረግ እንዳትረሱ፣ ብዙ ሰው ጋር እንዲደርስ። ሁለተኛ ደግሞ ለዚህ ቤት ለአቢሲኒያ ጌመር አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ ብዙዎቻችሁ ደግሞ ሰብስክራይብ ያላረጋችሁ ሰዎች ናችሁ እያያችሁ ያላችሁት። ሌላ ነገር ደግሞ የሆነ ጊዜ ላይ ፕሮሚስ ገብቼ ነበር አይደለ? ዩቲዩብ ላይ 100K ስገባ አንድ ፕሌይስቴሽን 5 ወይም 2 ፕሌይስቴሽን 4 ለቪወሮቼ ጊፍት ሰጣለሁ ብዬ ነበረ። ግን ያው እየደረስ ነው እየተጠጋ ነው አይደለ? ግን ያው ይሄን ሰሞን ስለቀነስኩ ቪዲዮ ትንሽ ቀዝቀዝ ብሏል። ግን እስኪ ዛሬ እነሱን ሄደን ኮንፈረንት እናደርጋቸዋለን እና ከኔ ጋር እንዋል ሚሉትን እንሰማለን። እነዚህ ምድረ ሌባ የራሳቸውን ስም አወጣ ሰው ምን ብቻ እነሱን ኮንፈረንት እናደርጋለን። ስለዚህ ሁላችሁም ይሄን ቪዲዮ እያያችሁ ያላችሁ ሰዎች ላይክ ማድረግ እንዳትረሱ እና ሀሳባችሁን ደግሞ ኮመንት ላይ ትጽፉልኛላችሁ። የሰፈራችሁ እንኳን እንደዚህ አይነት ነገር ቢከፈት እንድትነግሩኝ ማለት ነው እና ትነግሩኛላችሁ። ያው አሁን ቤቴ ነኝ እና I'm trying to play a game as a gamer። እኔ ምንም ቢሆን ጌመር ነኝ እና ያው ደግሞ ፐርሰናል ወሬዎች ካወራን በጣም ቆይተናል አይደለ? እኔ ከቤት ተከራይቼ ከወጣሁ አሁን ወደ 2ኛ ዓመቴ ልጠጋ ነው። it's been a while እና ኮንዶሚኒየም ውስጥ ነው የምኖረው፣ ጀሞ ኮንዶሚኒየም። ያ ወደ 2 ዓመት በቃ ሊያልቅ ነው እና it's fun ሆነን ለመናገር ብቻችሁን እንደመሆን ደስ የሚል ነገር የለም። በተለይ as a gamer ክፍላችሁን እንደዚህ አድርጋችሁ መስራት ትችላላችሁ። ላሳያችሁ። ጌም የምጫወትበት ያው እዛ ጋር ፒሲን አምጥቼዋለሁ። እዚህ ጋር PS5 እንኳን ወስጄዋለሁ ወደ ጌመርስ ዴይ እና ዝም ብለን እስቲ አንድ ጌም እንጫወት። እኔ አሁን በዚህ ሰዓት እየተጫወትኩ ያለሁት በብዛት ከስራ ስመጣ ምናምን ነው የምጫወተው እና እንደ ድሮ ላይቭ ምናምን አልገባም፣ ግን መግባቴ አይቀርም ወደፊት። ግን ፎር ናው አሁን ትንሽ ስራ በዝቶብኝ ነው፣ ግን እመለሳለሁ። ሁሌም እመለሳለሁ እያልኩ እየዋሸኋችሁ ነው የሚመስላችሁ፣ ግን አይስዌር እመለሳለሁ። ትንሽ ያው ጉዳይ ቢጤ ደርሶብኝ ነው እና ዛሬ 2 ዘፈን ነው የምንሰማው። የመጀመሪያው 49 ሚሊዮን ዘፈን ጋብዣችኋለሁ። በተለይ ጠቅ ነው እንዴት ስማችንን ይወስዳሉ እና ቆይ እስቲ ጌም እንጫወት ትንሽ ላሳያችሁ። ጌም ፕሌይ ስፓይደርማን 2 ጸዴ ነው። ያልተጫወታችሁ ሰዎች ካላችሁ ከመውጣቴ በፊት ምናምን ዝም ብዬ አንድ 15 ደቂቃ ምናምን ጌም እጫወታለሁ። ቢካዝ አመ ጌመር አይደለም። ትንሽ አንድ 15 ደቂቃ ምናምን ጌም እጫወታለሁ። ደስ የሚለው በPS5 ኮንትሮለር ነው የምጫወተው እና በጣም ጸዴ ከምነግራችሁ በላይ ማለት ነው። ጌም በፒሲ እንደመጫወት በተለይ ኮንትሮለር ሰክታችሁበት ብሉቱዝ ኢንፑት ትረስት ሚ ዩ ላቭ ኢት። ስፓይደርማን 2 በተለይ የተጫወታችሁ ሰዎች ካላችሁ ወይም ያልተጫወታችሁ ሰዎች ካላችሁ you guys try it out። የሚገርም ነው ማለት ነው። ማለት በቃ ሰርተውታል ጌሙን። በተለይ ማይልስ ሞራለስ እና ያኛው ስፓይደርማን ማነው ፒተር ፓርከር እየተቀያየሩ ስለሚጫወቱ በቃ ኮንትሮለሪ ኮኔክት አደረገች ማለት ነው። ሴቲንግ ውስጥ ገብቼ እንደ ብሉቱዝ ኮኔክት አደረኳት። ቀላል ነገር ነው።
እቺን በተንና እቺ ሼር በተኗ አለች አይደል? ሼር በተኗንና ፒኤስ በተኗ ጫን ስታደርጓት ፍሊከር ታደርጋለች። ከዛ ብሉቱዝ ገብታችሁ ዱዋል ሴንስ ዋይርለስ ኮንትሮለር የሚላለ እሱን ኮኔክት ማድረግ ነው። አይ ላቭ ስፓይደርማን ከድሮ ጀምሮ። ትራይፓድ ላይ ላድርገውና ይሄ ቲቪ ነው 65 ኢንች ነው እና ያው ከድሮ ጀምሮ የምታውቁኝ ሰዎች ካላችሁ አይ ላቭ ፕሌይንግ ጌምስ አልጋዬ ላይ ቁጭ ብዬ እና ያው ይታያችኋል ብዬ ገምታለሁ። ለካ ሚሽን ላይ ነበርኩ። እንዴት ሰው አላየኝ? አረ ነፍሴን በላ። አትሊስት 9 ሚኒትስ ኦፍ ጌም ፕሌይ አይተናል ማለት ነው። ጽድት ያለ ነው። እኔ ያው በፒሲ ነው የተጫወትኩት ያለሁት። ያው ስትሪም ማድረግ ካቆምኩ አይቀር ያው መጫወቱ ነው። አንዳንዴ እንደዚህ ቀን ላይ ምናምን ፍሪ ታይም ሳገኝ ምናምን ጫወታለሁ። ማታ 4 ሰዓት ከምናምን ስለምንገባ ነው ማልጫወተው፣ ለዛ ነው። እና ይቅርታ በቃ አሁን ልብስ ለብሰን መውጣት አለብን ከቤት ማለት ነው። ያው ወደ ሰሚት ስለሆነ የምንሄደው ሩቅ ነው ደግሞ ከጀሙ ሰሚት ታውቁታላችሁ። ሌላ ቀጠና ነው፣ ሌላ ክፍለ ከተማ በሉት እኮ በቃ አይደለ ነው እንጂ ነው ሌላ ክፍለ ከተማ እና ብቻ ወደዛ ነው የምንሄደው። ጋይስ ያው ከኔ ጋር ዋሉ አይደል ያልኳችሁ። ዛሬ ምን እናደርጋለን? ያው በብዛት አሁን ወደ ስንት ሰዓት መሰላችሁ? አራውንድ ላይክ 4:30 ምናምን ነው። ወደ 5 ሰዓት ሊጠጋ ነው። አሁን ማዘር የሆነ ቦታ አዛኛለች። ማዘር ጋር ሄድና ከማዘር ወደ ጂም እንሄድና ነው ወደ ሰሚት የምንሄደው። ከኔ ጋር እንቆይ እንግዲህ ውላችንን አብረን እናያለን። እንክፈተው እንዴ ነገር ፀሐዩ እንዴት ነው? አይ ፀሐይ ብዙ የለውም። አንድ ነገር መናገር የምፈልገው ነገር ምንድነው ጋይስ፣ እናንተ ያው እኛ ጌመሮች መኪና ላይ ቁጭ ብለን ነው የምንውለው ወይ ቤት ውስጥ ነው ቁጭ ብለን የምንውለው። ስለዚህ ኤክሰርሳይዝ ኢዝ ኪ ኤቭሪ ዴይ። ትንሽ ኤክሰርሳይዝ ማድረግ አለብን። በተለይ እኔ አሁን ወደ 2ኛ ሳምንቴ ነው፣ ወደ 1 ወር ልጠጋ ነው ስፖርት ከጀመርኩኝ። ያው መኪናው እያሽቃበጠ ነው። ሴፍቲ ፈርስት እና ምን እንትን አለባችሁ ሰው እያለፈ ነው እና ኤክሰርሳይዝ ማድረግ አለብን እኛ ጌመሮች። ኤቭሪ ሲንግል ዴይ ኤክሰርሳይዝ ካላረገ እንጎዳለን ማለት ነው። ለምን ቁጭ ብለን ስለሆነ የምንውለው። ኤክሰርሳይዝ ትንሽም ደቂቃ ቢሆን ኤክሰርሳይዝ ግዴታ ነው። አሁን የሆነ ቦታ ማማ አዛኛለች። ማምን ይዘናት ወደ ሌላ ቦታ እንሄዳለን ማለት ነው።
አሁን የምሳ ሰዓት ነው። እስቲ ምቺ ምሳ በልተን አሁን ወደ ድብድባችን እንሄዳለን። መንገድ ወደ ሰሚት hours later. ሶ ጋይሶች አሁን ሰሚት ፍየል ቤት ጋር ደርሰናል ማለት ነው። እና ከፍየል ቤቱ ፊት ለፊት ያለ ገባ ብሎ ነገር ነው እና አንገኝም ብለው የኔን ስም በመጠቀም እንደ ጌመርስ ዴን አይነት ሊከፍቱ ፈልገው ነበርና አሁን ዛሬ እነሱን ነው ኮንፍረንት የምናደርጋቸው ማለት ነው በዚህ ቪዲዮ። ያው እስካሁን እንዳያችሁት መንገዱ በጣም አስጠሊታ ነበር፣ ግን አሁን በራቸው ላይ ደርሰናል። ገብተን እናናግራለን። ሰላም ለዚህ ቤት እንዴት ናችሁ? ሰላም ናችሁ? አቢሲኒያ ጌመር እባላለሁ። እንዴት ለጌመርስ ኔት ብላችሁ አቢሲኒያ እንዴት ትከፍታላችሁ? እንደ አቢሲኒያ ያንተ ብራንች እኮ ነው እንዴ? የኔ ነው እንዴ? ታረስ ሰላም ጋይሶች እንዴት ናችሁልኝ? እንኳን ወደ ጌመርስ ዴን ኢስት ተገኛችሁ። ይሄ ከጀሞ ወደ ኢስት ሳይዱን በሚገኘው ጌመርስ ዴን ነው የተገኛችሁት ማለት ነው። እሱም በሰፊው መንገድ በሰፊው ሁኔታ ተከፍቷል አዲሱ ዘ ጌመርስ ዴን ማለት ነው። እሱም ዘ ጌመርስ ዴን ኢስት ይባላል። ያኛውን ሳውዝ ብለናል እና ኢስትን ደግሞ ምን ያካትታል የሚለውን እናወራለን ማለት ነውና በመጀመሪያ እንደምታዩት ከዛኛው ቤት በጣም ሰፊ ነው እና አሪፍ አድርገን ለመስራት ነው ያሰብነው። ቢካዝ አስፓልት ዳር ስለሆነ በደንብ አስበንበት ነው የተሰራውና ከጀሞ ፍየል ቤት በጣም ሩቅ ስለሆነ የተለያዩ ቶርናመንቶችን ምናምን ሆስት ለማድረግ ይመቻል እንደዚህ ያራርቀን ስናደርገው ማለት ነው። እስኪ ዛሬ በዚህኛው ብራንቻችን ምን ነገር ይገኛሉ የሚለውን ዝም ብዬ ቀለል አድርጌ ልንገራችሁ። በመጀመሪያ ያው እንደተለመደው ዳማ የምንጫወትበት ቦታ አለ። ያው ዳማም እንደሆነ ማታውቁ ሰዎች ካላችሁ ተበድላችኋል። ኡኖ አለ። እዚህ ጋር ደግሞ ቼዝ አለ። ያው እንደ ማንኛውም ጌመርስ ዴን በቼዝ ነው የምንጀምረው። ወደዚህ ደግሞ ስንገባ አራውንድ ላይ 7 ቲቪዎች አሉ። 8ኛው እዚህ ጋር ይሆናል። እሱን እያስተካከልን ነው። ግን ወደ 7 ቲቪ ነው ያሉ። 7ቱም ላይ ስቶሪ ጌሞች አሉ፣ ፊፋዎች አሉ። ቶርናመንቶችም እዚሁ ለማዘጋጀትም እዚህ በጣም ሰፋ ያለም ስለሆነ ይመቻል ማለት ነውና እንዴት አያችሁት? አዲሱን ዘ ጌመርስ ዴን ጀርዚዎች አሉ እንደተለመደው። እዚህ ጋር ደግሞ ፊፋ 26 ተጭኗል ሁሉም ላይ። እዚህ ጋር ደግሞ የጂቲኤ ዎል ነው። እንግዲህ አሪፍ ለማድረግ ሞክረናል። ከሰኞ ጀምሮ ይጀምራል። ያ ቶርናመንትም ይኖራል። ያው ቲክቶክ ላይ ምናምን ስለምትከተሉ እዛ ላይ ምልክ ማስታወቂያ ይለቀቃልና በቃ ሰኞ ምናምን መታችሁ መመዝገብ ትችላላችሁ። ከዛ የጀሞንም ብራንች ጋር ትልቅ ውድድር ይኖራል ብዬ ገምታለሁ። ስለዚህ ዝም ብላችሁ ጀሞ መታችሁ አላ ከዚህ ጀሞ እየሄዳችሁ ነበር የምትችሉት? ኦኬ አይ አንቺን ተከትሎ በቃ እኔ ደግሞ ተከትያችሁ መጣሁ እዚህ ድረስ እና በጣም አሪፍ አድርገን ለመስራት ሞክረናል እና በጣም አሪፍ ነው። ጸዴ ነው። በቃ ከሰኞ መጣችሁ እንግዲህ ፈታ ማለት ነው ቤታችሁን። እኛም ደስተኛ ነን። እሺ እና ጋይሶች ይኸው አዲስ ከስተመር እዚሁ አዲስ ብራንቻችን እና ጋይሶች ይሄን ይመስላል እንግዲህ። ቶርናመንት በቅርቡ ይኖረናል። ቶርናመንቱ እንዳያመልጣችሁ። ሶ ጋይሶች እንደምታዩት የኢስት ብራንቻችንን ዛሬ ያው አዲስ ከስተመር አግኝተናል ገና ሳንከፍተው ማለት ነው። እና አንዳንድ ነገሮች መናገር እፈልጋለሁ። ይሄኛውን ቤት ወይም ይሄን ቪዲዮ ከመጨረሴ በፊት አንዳንድ ነገሮች ልናገርና ያው መታችሁ ታዩታላችሁ በራሳችሁ። ግን የመጀመሪያው ህግ ምንድነው? ወረፋ ይከበራል እኛ ቤት
ወረፋ ግዴታ ነው። አንድ ሰው ለምን 1000 አይጫወትም? እሱን ሳይጨርስ አይነሳም ማለት ነው። እና እሱን ወረፋ ባካችሁ አክብሩ። እዛ የድሮ ቤታችንም አንዳንድ ልጆች አላችሁ በተለይ ተማሪዎች ምናምን ትናንሽ ልጆችን የምትጨቁኑ ልጆች አላችሁና እናንተ ስርዓት ያዙ እና እኛ ቤት ወረፋ በጣም ይከበራል። ሌላ ነገር ደግሞ ያው ሱስ የለም። እኛ ቤት ያለው ሱስ የጌም ሱስ ብቻ ነው። ሌላ ሱስ ምናምን ማረመድ እዚህ አይቻልም። ሌላኛው ደግሞ ዩኒፎርም አድርጎ መምጣት አይቻልም። ዩኒፎርም አድርጎ ያስቀጣናል። ግን ተማሪዎች ደግሞ ካላችሁ ቤታችሁ ገብታችሁ ፓረንቶቻችሁን አስፈቅዳችሁ መታችሁ ጌም መጫወት ትችላላችሁ። ፓረንቶቻችሁን ልጆቻችሁን ይዛችሁኑና እዩትና ቤቱን እንደምታዩት ንጹህ ቤት ስለሆነ እናንተ ትፈቅዱላቸዋላችሁ እኛ ቤት መተው እንዲጫወቱ ማለት ነው። እና እነዚህን ህጎችን እናክብር እና መታችሁ ኢንጆይ አድርጉ። ከመጨረሻ በፊት የኢስት ቨርሰስ ሳውዝ ወይም የፍየል ቤት ቨርሰስ የጀሞ ቶርናመንት በቅርቡ ይኖረናል። ምዝገባ ከዛሬ ቀን ጀምሮ ተጀምሯል። ስለዚህ መታችሁ ተመዝገቡ። የጀሞ ያላችሁ ጀሞ መታችሁ ተመዝገቡ። ሰሚት ደግሞ ፍየል ቤት ጋር ያላችሁ ደግሞ መታችሁ እዚህ መመዝገብ ትችላላችሁ፣ እንዳያመልጣችሁ። አድራሻው እያሳሰባችሁ የነበራችሁ ሰዎች ካላችሁ አድራሻው ሰሚት ፍየል ቤት፣ የሰሚት ፍየል ቤት ጽሁፉ ካለበት ፊት ለፊት የሆነች ጎጆ ቤት ነገር አለች። ከዛች ጎጆ ቤት ከጎጆ ቤቷ ፊት ለፊት ደግሞ ወርቃ ቡና አለ። ከሷ 20 ሜትር ገባ እንዳላችሁ አስፓልት ዳር ላይ ነው የምታገኙን ማለት ነው። ሎኬሽኑ ቦታው ከጠፋባችሁ ደግሞ ዲስክሪፕሽን ላይ ባለው ስልክ ደውሉልን፣ ወይም እዚህ ስክሪኑ ላይ ባለው ስልክ ደውሉልን። ሌላ ነገር ደግሞ ጌመርስ ዴን ጉግል ማፕ ላይ ስላለ አይጠፋችሁም ማለት ነው። አሁኑኑ መታችሁ ኢንጆይ አድርጉ።